እርገት ሁለት ጊዜ ተፈጽሟል። አንድ እርገት በማህፀን፣ አንድ እርገት በ40 ቀን። በማህፀን የተፈጸመው እርገት በእመቤታችን ማህፀን የተፈጸመው እርገት ቃል ስጋ ሲሆን ስጋ ቃልን ሆኗል። ቃል ስጋን ሲሆን ስጋ ቃልን ሆኗል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እንደምትመለከቱት ቃል ስጋ ሆነ ይላል። ወሐደረ ላዕሌነ ይላል። ቃል ስጋ ሆነ በእኛም ላይ አደረ ይላል። ቃል ስጋ ሲሆን አንድ ምሳሌ መልሼ ላስታውሳችሁ። ሁልጊዜ እንደምናስታውሰው እንዴት ነው የሆነ ነው? ሳይለወጥ ነው። ብረት በየት ውስጥ እንደሚገባ ነው? እሳት ውስጥ እንደሚገባ። እሳት ውስጥ ሲሆን ብረቱ ይሞቃል። ብረትነቱን ይለቃል? አይለቅም። ሳይለቅ ግን ምን ይሆናል? እሳት ይሆናል፣ ቀይ ይሆናል ብረቱ ራሱ። ብረቱ ደግሞ ቀይ ሲሆን እሳቱ ደግሞ በብረቱ መጠን ይሆናል። ልክ እንደዚህ ቃል ስጋ ሲሆን ስጋ ደግሞ ቃልን ሆነ። ብረቱን በስጋ ትመስሉታላችሁ፣ እሳቱን በቃል እንመስላለን። እኛ አይደለም የሚመስል ነው፣ ቅዱስ ቄርሎስ ነው። ወከመ ሐፂን ዘይትወደይ ውስተ እሳት ብሎ እንደሚናገረው እሳት ውስጥ እንደሚጨመር ብረት ብሎ ይናገራል። ብረቱ ሳይለወጥ እሳት እንደሚሆን ስጋ ውሱንነቱን ሳይለቅ ምሉ መለኮትን ስለሆነ በእመቤታችን ማህፀን እያለ በአብ ቀኝ በኪሩቤል ጀርባ ላይ በቃል ገንዘብ አርጎ በሰማይ አለ። ልብ ብላችሁ ስጋ ነው እንግዲህ ስጋ ብረትነቱን ሳይለቅ ምን ይሆናል? እሳት በሉ እንጂ በጣም ግሩም እሳት። ስጋ ውስንነቱን ሳይለቅ ምሉ መለኮትን ስለተዋሃደ አሁን ያን ጊዜ ምን እርገተ ስጋ በየት ተፈጸመ? በማህፀን። ስጋ በቃል ይውላችሁ ብረት በእሳት እንደሚሞቀው ስጋ በቃል በማህፀን አረገ። ስጋ በቃል ብላችሁ ስጋ በቃል ቃል በስጋ ደግሞ በ40 ቀን አረገ። አሁን ደግሞ ብላችሁ በምድጃውና በዓለሙ መልቶ ያለው እሳት በብረቱ መጠንና ቅርጽ ብረቱ ጠፍጣፋ ቢሆን ጠፍጣፋ ይሆናል እሳቱ በብረቱ ላይ። እንደገና ደግሞ እንዲህ ቀጭን ቢሆን ቀጭን ይሆናል፣ ወፍራም ቢሆን ወፍራም ይሆናል። ብረቱ በእሳት መጠን ግን ከዚያኛው ደግሞ ከምድጃው ሳይጠፋ ሳይለቅ እሳቱ በብረቱ መጠን እንደሚሆነው ሁሉ ቃል ምሉእነቱን ሳይለቅ በስጋ ውሱን ሆነ። ሳይለቅ ተወሰነ። ለምሳሌ ብርሃኑ ከውጭ እንዳለ እዚህም እንዳለው ማለት ወይም የኔ ቃል ከልቤ እንዳለ እናንተ ጋር እንደሚደርስ ማለት ልቤ ውስጥ እያለ ከእናንተ ጋር ደረሰ። አይቆረጥም፣ አይከፈልም። ለምሳሌ ቃል በሉ እሺ። ይሄ ቃል እናንተ ጆሮ ደርሷል አልደረሰም? ይሄ ቃል የሚለው ቃል እናንተ ስንት ናችሁ? ብዙ። ቃል የሚለው ቃል የሚለው እናንተ ጋር ሲደርስ ይሸራረፋል አይሸራረፍም? አይሸራረፍም ማለት አይከፈልም። እኔ ጋር ወጥቶ ሄዷል እንዴ? ተናገር ብትሉኝ መልሼ አልናገርም። ይሄው ቃል ልቤ ውስጥ ስላልወጣመ ወጥቶ አልሄድም ማለት ነው። ከአብ ሳይለይ ወልድ መጥቶ በእመቤታችን ማህፀን ተቀረጸ። ከአብ አልተለየም፣ ደሞ አልተለወጠም፣ ደሞ አልተከፈለም። አልተከፈለም። በውሱን ስጋ ውሱን ሆነ። ሳይወሰን ተወሰነ። ሳይመላ መላ ማለት ሳይለወጥ ውስን የነበረው ስጋ ሳይለወጥ ምሉ ሲሆን ምሉ የነበረው መለኮት ደግሞ ሳይለወጥ ውሱን ሆነ። ይሄ ተዋሂዶ ይባላል። ተዋሂዶ ማለት ይሄ ነው። ስለዚህ ቃል በስጋ በቃል በማህፀን አረገ። ተመልከቱ። ለዚህ ነው ቅዱሳን መላእክት ወሶበ ሐሰስዎ ረከብዎ ህየ ቅዱስ ያሬድ እንደሚናገረው በውስተ ሰማያት በፈለጉት ጊዜ መላእክት የልደት ዕለት
በእመቤታችን እቅፍ ታቅፋው አይተው ፈጣሪያቸው እንደሆነ አውቀው ከሰማይ አይደል ያለ እንዴ እሱማ ብለው ከሰማይ ሲሄዱ ደግሞ በዚያም አገኙት። ስብሐት ለእግዚአብሔር በሰማይ። መልሰው ሲመጡ ደግሞ እመቤታችን እንደያዘችው ነው። ወሰላም በምድር ስምረቱ ለሰብ ብለው አመሰገኑ። ስለዚህ ያልተወሰነው ተወሰነ፣ ውሱኑም መላ። ይሄ ተዋሕዶ ይባላል። ቃል በስጋ ስጋ በቃል በማህፀን እንዳረገ ቃል በስጋ ደግሞ በ40 ቀን አረገ። ምን ማለት ነው ይሄ? ምላት ያልነበረው ስጋ ከምሉ አካል ጋር ሲዋሃድ በዓለሙ ሁሉ መጋቢት 29 ቀን የዕለት ጽንስ ሆኖ ጌታ በእመቤታችን ማህፀን ሲቀረጽ ምላት ያልነበረው ስጋ በዓለሙ ሁሉ እንደመላ በተዋሕዶ መውጣት መውረድ የማይስማማው ቃል መውጣት መውረድ በሚስማማው ስጋ በ40 ቀን አረገ ማለት ነው። አሁን አረገ ተብሎ የሚነገርለት እሱ ነው። ማረግ መውጣት ምንትኑ እርገት ዘይንበለ ዘወረደ፣ ካልወረደ መውጣት ምንድን ነው ይላል ቅዱስ ጳውሎስ። ያልወረደውን ወጣ አትለውም። ስለዚህ ወረደ። መውረድ በሚስማማው ስጋ ጠባዩ ባይሆን ኖሮ ደግሞ የማይወርደውን ወረደ አንለው ነበር። የማይወርደውን ወረደ እንዳልነው እርገት የማይስማማውን ደግሞ አረገ እንለዋለን። ስለዚህ በ40 ቀኑ ቃል በስጋ አረገ። ገብቷችኋል? ይሄ አልገባችሁም? ስትሞቱ ይገባችኋል። እንግዲህ እንዴት ነው? ከዚህ በላይ እንዴት አድርጌ ላቀጥ ነው እችላለሁ? ስጋ በቃል መቼ አረገ አልኳቸው? አይ ስጋ በቃል አቤት በማይጸን ቃል በስጋ አቤት። ባጭሩ በአማርኛ ልንገራችሁ። የስካውንም በእንግሊዘኛ አይደለም አይደል? ማለት ምን ማለት ነው? ላሳንሰው ማለት ነው። ርቆ ከሆነ ይቅረብ። ስጋ በምን ያልኳችሁ? አቤት ስጋ በቃል በሉ። እሺ ቃል በስጋ። አሁን አንዳንድ ጊዜ ተመስገን እኮ ነው። አንዳንድ ጊዜ ምንድነው ተመስገን የሚለው? አሁን አንዳንድ ሰው ስትሰሙት ምን ይላል መሰላችሁ? መልካም ማድረግ ብቻ ነው የጠፋን እንጂ አይጠፋንም ተምረናል ሲል ግርባችሁ። ሃይማኖቱን እኮ ገና አላወቀም ማለት ነው። ወይ ታብር ኩሸትና ዋናው እንደው መቼስ እንደው ጸሎቱን መጸለይ ጥሩ ሰው መሆን ንጹህ ሰው መሆን ጠፋን እንጂ እንደው ትምህርቱማ ይፈስየል ይላል። ሃይማኖቱን ሳያውቅ ሃይማኖት ግን ሳታውቅ ተዋሕዶ መሆን ግን ሳታውቅ ማን ምን እንደሆነ ሳያውቅ እንደዚህ ብሎ በጭፍን መጓጓዝ አለ የለም። እሺ የጀማሪ ትምህርት ምንድነው? እስኪ መነኮሳት ልጠይቃቸው። የወጣኒ ትምህርት ምንድነው? የፍጹም ትምህርት ምንድነው? የወጣኒ ትምህርት የፍጹም ትምህርት ይባላል። 5 አዕማደ ምስጢር የፍጹም ትምህርት ነው የወጣኒ ነው? አቤት የወጣኒ ነው። የፍጹም ትምህርት ደግሞ ትሁቱን ነው። የፍጹም ትምህርት ፍቅርና ትሕትና ናቸው። የወጣኒ ትምህርት ምንድነው? ቃል ስጋ ኮነ ነው። ይሄ አንድ ክርስቲያን ከመጠመቁ በፊት ሊያውቀው የሚገባ ነው። የክርስትና አባትና እናት እኮ ክርስትና እናት አባት የሆኑን ይሄንን ሃይማኖት አስተምረዋለሁ ብሎ ዋስ መሆን ማለት ነው። ባያስተምሩ ለመያዝ ማለት ነው። ይሄን ሃይማኖት አስተምረዋለሁ ማለት ነው። ከ40 ቀን ጀምሮ አፋችን ከፈታ ጀምሮ ቃል ስጋ ሆነን ከሁሉም ነገር አስቀድመን ማወቅ አለብን ማለት ነው። እሺ አሁን ያዙ። በብረት የመሰልነው ማንን ነው? ስጋን ቃልን በሉ እንጂ በሉ። እሺ በእሳት የመሰልነው ማን ነው? አሁን ሁላችሁ በሉ። በብረት የመሰልነው ማንን ነው? በእሳት የመሰልነው ቃልን። በደም እንግዲህ አሁን ያዙ። እንግዲህ በብረት የመሰልነው ማንን ነው? በእሳት የመሰልነው። በጣም ጥሩ። አሁን እሳቱና ብረቱን አንድ ላይ አደረግናቸው። ብረቱ በእሳት ምን ይላል ነው?
እሳት ይሆናል በሉ እንጂ አይሆንም፣ ይሆናል።